ትኩረታችሁን ሰብስቡ። በዚህ ምድር ላይ ትልቁና እጅግ አስፈሪው ስልጣን ሰራዊትን ማዝመት፣ መንግስትን ማንቀጥቀጥ ወይም በቢሊዮን የሚቆጠር ገንዘብ በባንክ አካውንት ውስጥ ማከማቸት አይደለም። ታላቁ ስልጣን ወይም ታላቁ አቅም ማለት በታላቅ ሁከትና በታላቅ ጩኸት በውዥንብር መካከል ሆኖ የራስን አእምሮ ሙሉ በሙሉ መግዛት፣ ስሜትን ማዘዝና መቆጣጠር መቻል። ወዳጄ እስቲ ቆም ብለህ አስብ። በአሁኑ ሰዓት በዓለም ላይ ትልቁ ጦርነት እየተካሄደ ያለው በሀገራት ድንበር ላይ ወይም በጦር ሜዳዎች ላይ አይደለም። ትልቁ ጦርነት እየተካሄደ ያለው አሁን በእጅ በያዝከው የስልክ ስክሪን እና በገዛ አእምሮ መካከል ነው። ይህ የሰው ልጅ ታሪክ ካያቸው ጦርነቶች ሁሉ እጅግ ስውሩና አደገኛው ነው። ምክንያቱም ጠላትህ የሚዋጋ በሰይፍ ሳይሆን አንተኑ ደስ በሚያሰኙ መተግበሪያዎች ወይም አፕስ፣ በቪዲዮዎችና በኖቲፊኬሽን በኩል ነው። ልንገራችሁ፣ የምትኖሩበት ማህበረሰብ፣ የምትጠቀሟቸው የሶሻል ሚዲያ መድረኮችና በዙሪያችሁ ያሉ ማስታወቂያዎች ሁሉ የተነደፉት በዓለም ላይ ባሉ እጅግ በሳል የሳይንስ ሊቃውንት ነው። ግባቸውም አንድ ብቻ ነው፤ የእናንተን ትኩረት መሻማት፣ አእምሯችሁን መበተን፣ በእናንተ የትኩረት እጥረት ላይ የቢሊዮን ዶላር ትርፍ ማጋበስ ነው። ዛሬ አብዛኛው ሰው ለአካባቢያቸው፣ ለሌሎች ሰዎች አስተያየትና ለጊዜያዊ ስሜቶቻቸው ሙሉ በሙሉ ባሪያዎች ሆነዋል። ለአንድ ትንሽ የስድብ ወይም የትችት ቃል ወዲያውኑ በቁጣ ይገነፍላሉ። ለአንድ ትንሽ የህይወት ፈተና እጃቸውን ይሰጣሉ። ለጥቂት ሰከንዶች የሚቆይ የዲጂታል ደስታ ሲሉም የነገ ታላቅ ማንነታቸውን፣ ህልማቸውንና ክብራቸውን አሳልፈው ይሰጣሉ። ይህ ማለት የነሱ የደስታ የቁጣና የህይወት መሪ ቁልፍ ያለው በራሳቸው እጅ ሳይሆን በሌሎች ሰዎችና በቴክኖሎጂ ኩባንያዎች እጅ ውስጥ ነው ማለት ነው። የጥንቱ የሮማ ፈላስፋና ታላቁ ንጉሥ ማርከስ አውሬለስ በጦርነትና በግዛት ውጥረት መካከል ሆኖ የአእምሮን የበላይነት ሲያስረዳ እንዲህ ብሎ ነበር። በአእምሮ ላይ ሙሉ ስልጣን አለህ፣ ከውጭ ባሉ ክስተቶች ላይ ግን ስልጣን የለህም። ይህ እውነት ከተረዳህና ከተገነዘብክ ቅጽበት ጀምሮ እውነተኛውን የማይበገረውን ውስጣዊ ኃይል ታገኛለህ ይለናል። ይህንን ፍልስፍናዊ እውነት የጥበቡ ሰው ሰለሞን በመጽሐፈ ምሳሌ ላይ ይበልጥ በገናና መንፈሳዊ ቃል ተጠቅሞ እንዲህ ይለዋል። አጥብቀ ልብህን ጠብቅ፣ የህይወት መውጫ ከርሱ ነውና ይለናል። ምሳሌ 4 ከቁጥር 23 ላይ ልብህን ጠብቅ ማለት አእምሮህን፣ ሐሳብህን፣ እይታህንና ትኩረትህን ከውጪ ጠላቶች ጠብቅ ማለት ነው። የህይወታችሁ ጥራት የሚወሰነው ወደ አእምሯችሁ በምታስገቡት ልክ ነገር ነውና። ነገር ግን አእምሮአዊ ልዕልና ወይም ሜንታል ማስተሪ ያላቸው ጥቂት ሰዎች አሉ። እነሱ ማዕበል ሲመጣ የማይናወጡ ቋጠኞች ናቸው። ዝምታቸው ከትልቅ ጩኸት በላይ የሚሰማና ስሜታቸው እንደ ጦር መሳሪያ የሚጠቀሙ ስልጡን ባለአእምሮ ናቸው። ዛሬ በዚህ በጥልቅ ማስተር ክላስ ውስጥ ወደ ውስጣዊ ማንነታችን በጥልቀት እንወርዳለን። የተበታተነውን አእምሯችሁን እንዴት መልሳችሁ እንደምትሰበስቡ፣ በስራችሁና በህይወታችሁ ላይ እንዴት ፍጹም የበላይነትን እንደምትይዙ በስነ ልቦናና በሳይንስ የተደገፉ 15 ታላላቅ የብረት ህጎችን አንድ ባንድ እናያለን። ወዳጆቼ፣ ወደ ዋናው ሳይንስ ከመግባታችን በፊት አንድ እውነት ልንገራችሁ። ይህ ቻናል ተራ ጊዜ ማሳለፊያ ወሬዎች የሚወሩበት ወይም አዝናኝ ቪዲዮዎች የሚታዩበት ቦታ አይደለም። ይህ መድረክ የሰከነ አእምሮ፣ የጸና ዲሲፕሊንና የውስጥ ኃይል የሚገነባበት ልዩ የማህበረሰብ ስፍራ ነው። ህይወቱን በደካማ ስሜትና በሌሎች ሰዎች አጀንዳ ሳይሆን በልዕልናና በጥበብ ለመምራት በእውነት ከወሰኑ አሁኑኑ ቻናሉን ሰብስክራይብ በማድረግ የዚህ አስተዋይ ማህበረሰብ ጽኑ አካል መሆን ትችላላችሁ። የደወል ምልክቱን ይጫኑ፣ ምክንያቱም እዚህ የሚለቀቁት ይዘቶች የህይወቱን አቅጣጫ ሙሉ በሙሉ የሚቀይሩ የአእምሮ ስንቆች ናቸውና ነው። አንደኛ፣ የትኩረት ስነልቦናና የሳይንስ እውነታዎች። ትኩረትን የመሰብሰብን ታላቅ ጥበብ ለመረዳት መጀመሪያ አንጎላችን ውስብስብና ድንቅ አሰራርን በሳይንስ ሚዛን መመርመር ይኖርብናል። ብዙ ሰዎች እኔ ማተኮር አልቻልኩም እያሉ ራሳቸውን በከንቱ ይወቅሳሉ። ነገር ግን እውነታው ጥፋቱ የእናንተ ብቻ አይደለም፣
የአንጎላችሁ የተፈጥሮ አደረጃጀትና ዘመናዊው ዓለም የፈጠሩት ስውር ግጭት እንጂ። አንደኛ፣ የዶፓሚን አምባገነንነት ወይም the tyranny of ዶፓሚን። አንጎላችን የተነደፈው ለህልውና ወይም ሰርቫይቫል እንጂ ለዘመናዊ ስኬት አይደለም። በጥንት ዘመን የሰው ልጅ ጫካ ውስጥ በሚኖርበት ጊዜ አዲስ መረጃ ወይም አዲስ ምግብ ሲያገኝ አንጎሉ ዶፓሚን የተባለውን የደስታ ወይም የፍላጎት ሆርሞን ያመነጭ ነበር። ዛሬ ግን የቴክኖሎጂ ኩባንያዎች ይህን የተፈጥሮ ባህሪ ወደ ትልቅ ወጥመድነት ቀይረውታል። አንድ የሶሻል ሚዲያ ቪዲዮ ካያችሁ በኋላ ወደ ታች ታንሸራትቱ አንጎላችሁ አነስተኛ ጥረት የሚጠይቅ ፈጣን የዶፓሚን ሽልማትን ያገኛል። ይህ አዙሪት ሲደጋገም አንጎላችሁ ረጅም ሰዓትና ትዕግስት የሚጠይቀውን እውነተኛ ስራ እንደ ማጥናት፣ እንደ ቢዝነስ መስራት፣ እንደ ማቀድ፣ እንደ ብዙ መዘጋጀት ያሉ ነገሮችን ጠልቶ በአጭር ጊዜ ውስጥ ደስታ የሚያገኝበትን ነገር ይመርጣል። ሙሉ በሙሉ አስፈላጊውን ነገር መጥላት ይጀምራል ማለት ነው። ሁለተኛ ኒውሮሊስቲክ ፕላስቲሲቲ ይባላል። የአንጎል ጡንቻ ሳይንስ በተለይም ኒውሮሊስቲክ የሚባለው የአንጎል ጥናት አስደናቂ እውነታን ይነግረናል። አይምሯችን ልክ እንደ ረግረግ አፈር ወይም እንደ ለስላሳ ሸክላ ነው። በየደቂቃው ስልካችሁን የምታዩ ከሆነ አንጎላችሁን የመበታተንና ትኩረት የማጣት አዳዲስ የነርቭ መንገዶችን ይገነባል። ነገር ግን ትኩረታችሁን ሰብስባችሁ በአንድ ስራ ላይ ብቻ ስትቀመጡ አንጎላችሁ የማተኮርን ጥንካሬ የሚገነቡ አዳዲስ የነርቭ ሴሎችን ያበቅላል። ማተኮር መቻል የተፈጥሮ ስጦታ አይደለም፣ በየቀኑ በልምምድ የምታሰለጥኑት የአይምሮ ጡንቻ እንጂ። ሶስተኛ መልቲታስኪንግ ነው። ውሸት። ብዙ ስራዎች በአንድ ጊዜ ይሰራለሁ ማለት፣ ብልህ ሳይሆኑ አይምሮዬን በገዛ እጄ ማዘዝ መቆጣጠር እችላለሁ ማለት፣ ከአንድ ስራ ወደ ሌላው ስራ በፈጠነ ቁጥር አቴንሽን ወይም የትኩረት ቅሪት የሚባል አደገኛ ችግር ይፈጠራል። ስራ እየሰራችሁ ለአንድ ሰከንድ ብቻ ስልካችሁን አይታችሁ ብትመለሱ የእናንተ አይምሮ ከፊል ክፍል አሁንም ስልኩ ላይ ባያችሁት ነገር ላይ ተጣብቆ ይቆያል። ሙሉ በሙሉ ወደ ቀደመው የስራችሁ ጥልቀት ለመመለስ አይምሯችሁ እስከ 20 ደቂቃ ይፈጅበታል። ሁለተኛ ክፍል ትኩረታችንን የሚሰርቁ 8ቱ ድብቅ ጠላቶቻችንን እናያለን። ጠላትህን በውል ስታውቅና ማንነቱን ስትረዳ ጦርነትን ማሸነፍ ቀላል ይሆንልሃል። በየቀኑ ሳታውቁት የውስጥ ኃይላችሁን የሚሰርቅባችሁ 8ቱ ዋና ዋና ድብቅ ወጥመዶች እነዚህ ናቸው። አንደኛ የማህበራዊ ማረጋገጫ ፍለጋ ወይም ሶሻል ቫሊዴሽን። ፎቶ ወይም ቪዲዮ ሲለጥፉ የላይክ ብዛት በየደቂቃው ማየትና ከሰዎች እውቅና መለመን አእምሮን ዘላቂ ጭንቀት ውስጥ ይከተዋል። ሁለተኛ የስሜት ተገዥነት ወይም ኢሞሽናል ሪአክቲቪቲ። ስንፍና ሲሰማችሁ ስራ መተው፣ ቁጣ ሲመጣ ወዲያውኑ መሳደብ። ደካማ አእምሮ ሁልጊዜ በጊዜያዊ ስሜቱ ይነዳል። ሶስተኛ የሐሰተኛ ስኬት ወጥመድ። ከባዱን ስራ በመፍራት አእምሯችሁ ስራ የሰራችሁ እንዲመስላችሁ ቀላል ግን ምንም ፋይዳ የሌላቸው ነገሮች ላይ ላይክ እንደ ኢሜይል ማጽዳት፣ ስልክን ማስተካከል አይነት ነገሮች እንድታከናውኑ ያደርጋቸዋል። አራተኛው የዲጂታል ፍጆታ ወይም ዲጂታል ኮንሰምፕሽን። ጠዋት እንደተነሳችሁ አይናችሁን ከመክፈታችሁ በፊት ስልካችሁን በማየት አይምሯችሁን ለሌሎች ሰዎች ጩኸትና አጀንዳ ተገዢ ማድረግ ነው። አምስተኛ የፍጹምነት ወጥመድ ወይም የነገ ማደር በሽታ። ሁኔታዎች ፍጹም እስኪሆኑ ድረስ አልጀምርም ማለት ፍጹምነት ሳይሆን ፍርሃት የወለደው ስውር የአይምሮ ሰበብ መሆኑን አለመረዳት ነው። ስድስተኛ የአካባቢና የሰዎች መርዛማ ጫና ወይም ኢንቫይሮንሜንታል ቶክሲሽንስ። በየቀኑ የምትሰሟቸው ተስፋ አስቆራጭ ቃላትና በዙሪያችሁ ያሉ ዓላማ ቢስ ጓደኞች በረጅም ጊዜ ውስጥ የትኩረት አቅማችሁን የመበከል አቅም አላቸው። ሰባተኛ የአልጎሪዝም ስውር ምርኮኝነት ዘ አልጎሪዝም ካፔቪቲ። የማህበራዊ ሚዲያ አልጎሪዝም አንጎላችሁ ሳይንቀሳቀስ እዛው ስክሪን ላይ እንዲጣበቅ አድርገው በሳይንስ የቀረጹት ስውር ወጥመድ ነው። ስምንተኛ የዲጂታል ቅዠትና የውሸት ንጽጽር ወይም ዘ ኮምፓሪሽን ፓራዶክስ።
የእናንተን ከባድ የትግልና የድካም ጊዜ ከሌሎች ሰዎች ማጣሪያ ወይም ፊልተር ከተደረገበት የውሸት ስኬትና መዝናናት ጋር በጭፍኑ ማነጻጸር ነው። ሶስተኛ ክፍል የአእምሮ የበላይነትን የመገንቢያ 15ቱ የብረት ሕጎች። አሁን ደግሞ ሕይወታችሁን፣ አእምሮአችሁን ወደ ላቀ የበላይነት ደረጃ ወደሚቀይረው ታላቅ መፍትሄ እንሂድ። እነዚህ 15 የብረት ሕጎች በሕይወታችሁ ላይ በተግባር ካኖሯቸዋቸው የማተኮርና የውስጥ ኃይላችሁን እንደ ሌዘር ብልሃን ስለታማ ይሆናል። ሕግ 1 የመነኩሴ ሁኔታ ወይም ሞንክ ሞድና ስለታዊ መገለል። በቀን ውስጥ ቢያንስ ለ90 ደቂቃ ሙሉ በሙሉ ከዚህ ውጫዊ ጩኸትና ዓለም ተለዩ። ስልካችሁን ሙሉ በሙሉ አጥፉ ወይም በሌላ ክፍል ውስጥ ደብቁት። በዚህ በተከለለ ሰዓት ለእናንተ እጅግ ወሳኝ የሆነውን አንድ ከባድ ሥራ ብቻ ስሩ። ታላላቅ የፈጠራ ውጤቶች የተወለዱት በብቸኝነትና በጽኑ ትኩረት ውስጥ እንጂ በኖቲፊኬሽን መሃል አይደለም። ሕግ 2 የማንነት ሽግግር ሕግ ወይም አይደንቲቲ ድራይቨን ፎከስ። አንድን ከባድ ሥራ ለመስራት ስትነሱ ይህንን ሥራ መስራት አለብኝ ብላችሁ ራሳችሁን በግድ አታስገድዱት። ይልቁንም እኔ ይህንን ሥራ የሚሰራ ጠንካራና ዲሲፕሊን ያለው ሰው ነኝ የሚለውን ውስጣዊ ማንነት ገንቡ። ድርጊት ሁልጊዜ ማንነትን ስለሚከተል። ሕግ 3 የዝምታና የስትራቴጂክ ምስጢራዊነት ኃይል። ደካማ አእምሮ ሁሉንም ነገር መናገርና እቅዱን ለዓለም በፌስቡክ በቲክቶክ መዘርዘር ይወዳል። ጠንካራ አእምሮ ግን ዝምታን እንደ ታላቅ ኃይልና ጋሻ ይጠቀማል። ታዋቂው የግሪክ ፈላስፋ ፓይታጎረስ እንዳለው ትርጉም ከሌላቸው ቃላት ይልቅ ዝምታ በእጅጉ ይመረጣል። እቅዳችሁን በዝምታ ስሩ፣ ውጤታችሁ ግን እንደ ነጎድጓድ ይጩህ ይለናል። ሕግ 4 ስሜትን በአስተዋይነት መለየት ኢሞሽናል ዲታችመንት። ጠንካራ ሰው ማለት ስሜት የማይሰማው ግዑዝ ድንጋይ ማለት አይደለም። ጠንካራ ሰው ማለት ስሜት ቢሰማውም እንኳን በምክንያታዊነትና በዲሲፕሊን መምራት የሚችል አእምሮ ያለው ጀግና ነው። እኔ ሰነፍ አይደለሁም፣ አእምሮዬ ግን አሁንም የስንፈትን ሐሳብ እያስተናገደ ነው ብላችሁ መለየት ስትጀምሩ የስልጣኑ ባለቤት እናንተ ትሆናላችሁ። ሕግ 5 የ5 ሰከንድ ሕግ እና የፈጣን እርምጃ ጉልበት። አእምሮአችሁ አንድን ከባድ ሥራ ልንሰራ ስናስብ በ5 ደቂቃ ውስጥ ለምን መስራት እንደሌለብን በሺዎች የሚቆጠሩ ሰዎችን ያመርትልናል። ያንንም ለመስበር ልክ እንደ ሮኬት መተኮሻ ከ5 ተነስታችሁ ወደ ታች ቁጠሩ። 5 4 ያኔ ነገሮች እየተሰባበሩ መምጣት ይጀምራሉ። 3 2 1 አንደኛው ቁጥር ላይ ስትደርሱ ወዲያውኑ አካላዊ እርምጃ ወስዳችሁ ወደ ሥራ ግቡ። ሕግ 6 የማይክሮ ድሎች ስትራቴጂ the power of micro wins። አእምሮአችሁ ትልቅና ረጅም ጊዜ የሚወስዱ ግቦችን ሲያይ ወዲያው በጭንቀት ስለሚሞላ ሥራውን መሸሽ ይጀምራል። ሚስጥሩ ግን ግዙፉ ዓለማችሁን ወደ ትንሽ ዕለታዊ ማይክሮ ድሎች መሰባበር ትልቅ ድል ነው። ዛሬ ሙሉ መጽሐፍ አነባለሁ ከማለት ይልቅ ለሚቀጥሉት 15 ደቂቃዎች 2 ገጽ ብቻ አነባለሁ በሉ። አንጎላችሁ ሥራው አነስተኛ ጥረት እንደሚጠይቅ ስለሚያውቅ በቀላሉ ለመስራት ይነሳሳል። ሕግ 7 ዲጂታል ዲቶክስ እና የስልክ ቁጥር ሕግ። ማህበራዊ ሚዲያ የምትገነቡበትን ሰዓት በስትራቴጂ ወስኑ። ለምሳሌ ከቀኑ 11 ሰዓት በኋላ ለ30 ደቂቃ ብቻ፣ ጠዋት ስትነሱ የመጀመሪያውን 1 ሰዓት እና ከማታ ከመተኛታችሁ በፊት ያለውን 1 ሰዓት ስልካችሁን ሙሉ በሙሉ ካልጋችሁ አርቁ። ስልካችሁን እንደ ታማኝ አገልጋይ ተጠቀሙበት እንጂ እናንተ የስልካችሁ ምርኮኛ መሆን አይጠበቅባችሁ። ሕግ 8 የ80 በ20 ሕግ። በሕይወታችሁ ውስጥ 80% የሚሆነውን ውጤት የሚያመጡት 20% የሚሆኑት ዋና ዋና ስራዎቻችሁ ወይም ተግባሮቻችሁ ናቸው። ቀናችሁን ሙሉ በሙሉ በስራ ተወጥሮ መዋል ማለት ውጤታማ መሆን አይደለም። አእምሮአችሁ በትናንሽና ዋጋ በሌላቸው ጉዳዮች ላይ አታባክኑት። ትልቁን ለውጥ የሚያመጡት ጥቂት ወሳኝ ስራዎችን ለይታችሁ እዚያ ላይ ብቻ አተኩሩ። ሕግ 9 የታቀደ
መሰላቸትን ወይም የዶፓሚን ጾም። አንጎላችሁ የማያቋርጥ የዲጂታል ማነቃቂያ ወይም ኦቨር ስቲሙሌሽን ሲያገኝ የማተኮር ብቃቱ ይሞታል። በሳምንት ወይም በወር ውስጥ የተወሰኑ ቀናቶችን የመሰላቸት ቀን አድርጉ። ያ ስልክ ያለ ኢንተርኔት፣ ያለ ቪዲዮ ዝም ብሎ መቀመጥን ተለማመዱ። ተፈጥሮን ማየት ወይም ማሰላሰል። ይህ ልምምድ አንጎላችሁን ወደ ተፈጥሯዊ የዶፓሚን መጠን እንዲመለስና ለከባድ ስራዎች ዝግጁ እንዲሆን ያደርገዋል። ህግ 10 የጊዜ ከረጢት ወይም የፖዶሞሮ ስልት። አእምሮ ረጅም ሰዓት በተከታታይ ሲሰራ የመስራት አቅሙ በከፍተኛ ሁኔታ ይቀንሳል። ስራችሁን በጊዜ ከረጢቶች ከፋፍሉት። ለ45 ደቂቃ ሙሉ በሙሉ ስልካችሁን አጥፍታችሁ አተኩሩ። ከዚያም ለ15 ደቂቃ አንጎላችሁን አሳርፉ። ነገር ግን እረፍቱ ላይ ስልክ አትንኩ። ምክንያቱም ተነስታችሁ ስትንቀሳቀሱ ለመስራት በምትፈልጉበት ሰዓት ላይ የስልኩ ነገር ተጽዕኖ ስለሚያደርግባችሁ ነው። ይህ ኃይል ውህደት አእምሯችሁን ሳያዝል ረጅም ሰዓት እንዲሰራ ያግዘዋል ማለት ነው። ህግ 11 የአካባቢ ዲዛይን እና ግጭት መፍጠር ወይም ኢንቫይሮንመንታል ዲዛይን ነው። ዲሲፕሊን ማለት ከፈተናዎች ጋር ሁልጊዜ መታገል ማለት አይደለም። ዲሲፕሊን ማለት ፈተናዎችን ከአይን ማራቅ ማለት ነው። መጥፎ ልምዶች ላይ ግጭት ወይም ፍሪክሽን ፍጠሩ። ለምሳሌ ስራ ስትሰሩ ስልካችሁን ሌላ ክፍል ውስጥ በቁልፍ አስቀምጡት። ጥሩ ልምዶች ላይ ደግሞ መንገዱን አቀላጥፉ። የምታጠኑበትን የምታነቡበትን መጽሐፍ ሁልጊዜ ከእንቅልፋችሁ ስትነሱ የምታዩበትን ነገር ፊት ለፊት ጠረጴዛችሁ ላይ አስቀምጡት። አካባቢያችሁ የእናንተን ስኬት እንዲወስን አድርጋችሁ ቅረጹት። ህግ 12 አይደለም የማለት ታላቅ ቁርጠኝነት ወይም the power of no። የአፕል ካምፓኒ መስራች ስቲቭ ጆብስ እንዳለው ማተኮር ማለት በዙሪያ ለሚቀመጡ ትኩረት ለሚሰርቁ በሺዎች ለሚቆጠሩ ሌሎች ማራኪና መልካም ሐሳቦች ብቻ አይደለም ይለናል። ለሰዎች ፍላጎት፣ ለደካማ ግብዣዎችና ለትርጉም አልባ ስብሰባዎች አይደለም ማለት ስትጀምሩ ለገዛ ህይወታችሁና ለዓላማችሁ አዎ እያላችሁ እንደሆነ ማሰብ አለባችሁ። ህግ 13 የቅድመ ቁርጠኝነት ውል ወይም the useless fact። ፈተናው ከመምጣቱ በፊት አእምሯችሁን በቅድመ ቁርጠኝነት ሰሩት። ለምሳሌ ነገ ጠዋት ስራ ለመስራት ካሰባችሁ ዛሬ ማታ ስልካችሁ ላይ ሶሻል ሚዲያ የሚዘጉ መተግበሪያዎች ወይም አፕ ብሎከር በታይመር ሰሩ። ፈታኙ ሰዓት ሲመጣ የገዛ ስሜታችሁ እንዲከብዳችሁ እድል አትስጡት። አስቀድማችሁ መንገዱን ዝጉበት። ህግ 14 የነጋውን ቀን በዋዜማው የማዘጋጀት ሚስጥር ፕላኒንግ the night before። ጠዋት ስትነሱ ዛሬ ምን ልስራ ብላችሁ የምታስቡ ከሆነ የአእምሯችሁን ውድ ኃይል በውሳኔ አሰጣጥ ላይ እያባከናችሁት ነው። ሁልጊዜ ማታ ከመተኛታችሁ በፊት ነገ የምትሰሯቸውን 3 ዋና ዋና ስራዎች በወረቀት ላይ በዝርዝር አስቀምጡ። ጠዋት ስትነሱ አእምሯችሁ ምን ማድረግ እንዳለበት ፍጹም የሆነ ካርታ ስላለው ያለምንም ማመንታት ቀጥታ ወደ ተግባር ይገባል። ህግ 15 የዕለት ተዕለት የነጸብራቅ ወይም ጆርናሊንግ ልምምድ። በቀን መጨረሻ ላይ ለ5 ደቂቃ ያህል ማስታወሻ ላይ ራሳችሁን መርምሩ። ዛሬ ትኩረቴን የሰረቀኝ ምን ነበር? የትኛው ህግ ላይ ነው የጠነከርኩት? የትኛው ላይ ደከምኩ? ራሱን የማይገመግም አእምሮ ስህተቱን ደጋግሞ ይሆናል። ይህ ዕለታዊ ነጸብራቅ በአእምሯችሁ ላይ ፍጹም ንቃትና የበላይነት እንዲኖራችሁ ያደርጋል። ክፍል 4 ማጠቃለያና የህሊና ጥሪ ነው። ከጥንታውያን ፈላስፋ ወይም ስቶይክስ የምንማረው አንድ ታላቅ የአእምሮ ሰላምና የበላይነት ሚስጥር አለ። እሱም ዓለምን በሁለት መስመር መክፈል ነው። በእናንተ ቁጥጥር ስር ያሉ ነገሮች እና በእናንተ ቁጥጥር ስር ያልሆኑ ነገሮችን ማየት ነው። የሌሎች ሰዎችን መጥፎ አስተያየት፣ የዓለም ኢኮኖሚ ሁኔታ፣ ያለፈው ስህተታችሁ በእናንተ ቁጥጥር ስር አይደለም። በእነሱ ላይ መጨነቅ አእምሮን በከንቱ ማድማት ነው። በእናንተ ቁጥጥር ስር ያለው ብቸኛው ነገር አሁን በዚህ ሰከንድ የምታደርጉት ጥረት፣ ለነገሮች የምትሰጡት ምላሽና የምታሳዩት ጽኑ ዲሲፕሊን ብቻ ነው። ማዕበሉን ማቆም አትችሉም። መርከባችሁን ግን በልዕልና መንዳት ትችላላችሁ። በፈተናዎችና በውዥንብሮች ፊት ቆራጥ ማንነትን ለመገንባት ሐዋርያ ጳውሎስ የጻፈው ቃል ለትውልድ የሚሆን ስንቅ አለ።
እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። እዚህ ጋር ራስን የመግዛት የሚለውን ቃል በትኩረት ማየት እንችላለን። ታዋቂው ማርሻል አርትና ታዋቂው ፈላስፋ ብሩስ ሊ እንደተናገረው ስኬታማው ተዋጊ ማለት ሌላ ምንም ሳይሆን እንደ ሌዘር ብርሃን ስለታም የሆነ ፍጹም ትኩረት ያላቸው ተራ ያልሆነ ሰው ነው ይላል። ወዳጆቼ ሕይወታችሁን የሚቀይረው የምታነቡት መጽሐፍ ወይም አሁን የሰማችሁት ጥልቅ ምክር ብቻ አይደለም። ያነበባችሁትንና የሰማችሁትን ነገር በአስቸጋሪውና በብቸኝነቱ በፈታኙ የሕይወት ምዕራፍ ውስጥ በተግባር ስተረጉሙት ብቻ ነው። ታላቅነት የሚመጣው አሁን ምርጫው ፊታችሁ ነው። ታላቅነት የሚመጣው በእናንተ ምርጫ ነው። አሁን ምርጫው ከፊታችሁ ቀርቧል። እንደ 99% ሰው በየደቂቃው በሚመጡ ኖቲፊኬሽኖች ስትናወጡ መኖር ትችላላችሁ። ወይም ደግሞ ዛሬ አሁኑኑ ትኩረታችሁን ሰብስባችሁ የውስጥ ስሜታችሁን ገዝታችሁ የራሳችሁን ታላቅ ግዛትና ስኬት መገንባትም ትችላላችሁ። ለሚቀጥሉት 30 ቀናት በመነኩሴ ሁኔታ ወይም ሞንክ ሞድ ለመኖር እነዚህን 15 ሕጎች ለመለማመድ የወሰናችሁ የለውጥ ጀግኖች አሁኑኑ በኮሜንት ሴክሽን ላይ መስጫው ላይ ትኩረቴን እሰበስባለሁ በልዕልናም እኖራለሁ ብላችሁ በጽኑ ቃል ግቡ። ይህን ከገዛ አእምሯችሁ ጋር የምታደርጉት ታላቅ ቃል ኪዳን ነው። እስቲ ራሳችሁን በታማኝነት መርምሩ። ከተነጋገርንባቸው 15 ነጥቦች ውስጥ የእናንተን አቅም በብዛት የሰረቀው ታላቁ ጠላት የትኛው ነው? አሁኑኑ በኮሜንት መስጫው ላይ ጻፉልኝ። እያንዳንዱን ሐሳባችሁን በግል አነባለሁ። ይህ አእምሮን የመግዛት ጥበብን የሚጠቀመው አንድ የልብ ጓደኛ ካላችሁ ይህንን ቪዲዮ ሼር አድርጉለት። ለቀጣዩ የአእምሮ ስልጠና ነው ጥልቅ እውቀት በቅንነት እስክንገናኝ አእምሯችሁን በልዕልና ግዙ፣ በክብር ኑሩ። መድረኩ የእናንተ ነው። እጅግ አድርጌ አመሰግናለሁ።